ጤና ይስጥልኝ። የአሜሪካ ጠቅላይ ፍርድ ቤት ትራምፕ የዜግነት መብትን ለማስቆም ያስተላለፉትን ትዕዛዝ ውድቅ ማድረጉን In a major decision in the past hour, the United States Supreme Court has just ruled against President Donald Trump's executive order limiting automatic citizenship. በተጨማሪም የትራምፕ ቡድን በኢራንና በሊባኖስ ጉዳይ ላይ ተከፋፍሏል ወይ የሚለውን ጥያቄ በተመለከተ ሁለት ወሳኝና አበይት መረጃዎችን ይዤላችሁ ቀርቤያለሁ። አብራችሁ ይቆዩ። And I think the Israelis have been clear they don't have any quarrels with the Lebanese people. They don't have any claims on the territory of Lebanon. If I was in the cabinet of the Israeli government, I might not be attacking the only powerful ally that I have anywhere left in the entire world. በመጀመሪያም የትራምፕ ቡድን በኢራንና በሊባኖስ ጉዳይ እውን ተከፋፍሏል። ዋይት ሃውስ የተለያዩ የውጭ ጉዳይ ፖሊሲ አቋሞች በነበሯቸው በቫንስና በሩቢዮ መካከል መከፋፈል መኖሩን አስተባብሏል። በአልጀዚራ ዘጋቢዎችና ሮይተርስ የታተመውን ይህንን የሰኔ 29ን ቀን ዘገባ ይዤላችሁ ቀርቤያለሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የመግባቢያ ስምምነት ወይም ደግሞ ሜሞራንደም ኦፍ አንደርስታንዲንግ በመፈረማቸው በተለይም የእስራኤል ደጋፊ ከሆኑት ፖለቲከኞችና ተሟጋቾች ከፍተኛ ተቃውሞ በገጠማቸው ወቅት ምክትላቸው ጄዲ ቫንስ ለወራት የዘለቀውን ጦርነት ለማቆም የተደረገውን ስምምነት በመከላከል በብዙ መገናኛ ብዙሃን ላይ ማብራሪያ ሰጥተዋል። ምክትል ፕሬዝዳንት ቫንስ ጥሩ መሻሻል መታየቱን ገልጸው ከኢራን ጋር ለሚደረገው የመጨረሻ ስኬታማ ስምምነት በጣም ጥሩ መሰረት መጣሉን አክለዋል። ሁለቱ ወገኖች የመጨረሻውን ስምምነት ለማጠናቀቅ 60 ቀናት አሏቸው። ቫንስ ለእስራኤል የተሰጠው ማስጠንቀቂያ በአሜሪካና እስራኤል ግንኙነት አዲስ ምዕራፍ መጀመሩን ያሳያል። በስዊዘርላንድ ከኢራን ጋር የተደረገው ንግግር የመሩት ቫንስ እስራኤል በመግባቢያ ስምምነቱ ላይ ላሳየችው ግልጽ ተቃውሞ ጠንከር ያለ ቃል ተጠቅመዋል። የእስራኤልን ወታደራዊ ኃይል የመጠቀም ስልት በመጥቀስ እናንተ የ9 ሚሊዮን ሕዝብ አገር ናችሁ፣ የገጠማችሁን እያንዳንዱን ብሔራዊ ደህንነት ችግር በግድያ ብቻ ልትፈቱት አትችሉም ብለዋል። ከቫንስ በተለየ መልኩ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ታዲያ የአሜሪካ የቅርብ አጋር የሆነችውን እስራኤልን በግልጽ ከመንቀፍ ተቆጥበው ይልቁንም በኢራን መንግስት ላይ ጠንከር ያለ ትችት ሰንዝረዋል። ባለፈው ሳምንት በጦርነቱ ወቅት በቴሄራን ጥቃት ደርሶባቸው ለነበሩት የዋሽንግተን የባህረ ሰላጤው አጋሮች ማረጋገጫ ለመስጠት ወደ መካከለኛው ምስራቅ ተጉዘው ነበር። ሩቢዮ ሰኔ 25 ቀን በባህሬን በሰጡት መግለጫ ዓለም አቀፍ የውሃ መስመሮች የሆርሙዝ ሰርጥን ማለታቸው ነው የማንኛውም ሀገር ንብረት አይደሉም ብለዋል። ከጥቂት ቀናት በኋላ መግባቢያ ስምምነቱ ሰኔ 17 ከተፈረመ ወዲህ ለመጀመሪያ ጊዜ የዩናይትድ ስቴትስ እና ኢራን በዓለም አቀፍ የኃይል አቅርቦት ቁልፍ መተላለፊያ በሆነው በሆርሙዝ ሰርጥ ቁጥጥር ላይ ለ3 ቀናት የሚቆይ የአጸፋ ምት ጥቃቶች ውስጥ ገብተዋል። ሁለቱ ወገኖች በአንድ አምስተኛ የዓለም ኃይል አቅርቦት በሚያልፍበት በዚህ ሰርጥ ላይ ያለውን ውጥረት ለማርገብ ቴክኒካዊ ንግግሮችን ያደርጋሉ ተብሎም የሚጠበቅ ነው። ይህ በእንዲህ እንዳለ ታዲያ ባለፈው ሳምንት ከቫንስና ከሩቢዮ የተሰሙት እርስ በርሳቸው የሚጋጩ የሚመስሉ አስተያየቶች በትራምፕ አስተዳደር ውስጥ ልዩነት ስለመኖራቸው ጥርጣሬን መፍጠራቸው አልቀረም። ዋይት ሃውስ በሁለቱ ባለስልጣናት መካከል ምንም አይነት የአቋም መለያየት አለመኖሩን በጽኑ አስተባብሏል። ታዲያ እውን የትራምፕ አስተዳደር በኢራን ጦርነት ዙሪያ ተከፋፍሏል? ቫንስና ሩቢዮ ባለፈው ሳምንት በዋሽንግተንና በቴሄራን መካከል የተፈረመውን የመግባቢያ ስምምነት ለመከላከል ወደ ውጭ አገር ከፍተኛ ዲፕሎማሲያዊ ጉዞ አድርገዋል። በእነዚህ ጉዞዎች ወቅት ለመገናኛ ብዙሃን የሰጡት መግለጫዎች ታዲያ እርስ በርሳቸው ጥቂት ልዩነቶች መኖራቸው ተስተውሏል። የመጀመሪያው በእስራኤል ጉዳይ ላይ ነው። ባለፈው ሳምንት በዋይት ሃውስ የተናገሩት ቫንስ እስራኤል በቤይሩት የሲቪል መሠረተ ልማቶች ላይ የምታደርገው የቦምብ ጥቃት በአሜሪካ የሚመራውን የሰላም ጥረት እያደናቀፈ መሆኑን ጠቁመዋል። ፕሬዚዳንት ትራምፕ እንኳን እስራኤል የሲቪል ሕንፃዎችን ኢላማ ማድረጓን ተችተዋል። በፈረንሳይ በተካሄደው የጂ7 ጉባኤ ላይ አንድን ሰው በምትፈልጉበት ጊዜ ሁሉ የጋራ መኖሪያ ሕንፃን ማፍረስ የለባችሁም፣ ምክንያቱም በእነዚያ ሕንፃዎች ውስጥ ብዙ ሰዎች አሉ፣
ሁሉም ደግሞ ሂዝቦላህ አይደሉም ብለዋል። እንደ ሊባኖስ የህዝብ ጤና ሚኒስቴር መረጃ ከሆነ ከመጋቢት 2 ጀምሮ በእስራኤል ጥቃቶች በሊባኖስ ከ4000 በላይ ሰዎች ሲገደሉ 1.2 ሚሊዮን ሰዎች ተፈናቅለዋል። ቫንስ እስራኤል የትራምፕን አስተዳደር ከመንቀፍ እንድትቆጠብን በግልጽ ጠይቀዋል። በዚህ ወር መጀመሪያ ላይ በዋይት ሃውስ ለጋዜጠኞች በሰጡት መግለጫ በዚህ ሰዓት በዓለም ላይ ለእስራኤል አገር አጋርነት እያሳየ ያለው ብቸኛው የመንግስት መሪ ዶናልድ ጄ ትራምፕ ብቻ ነው ብለዋል። እኔ በእስራኤል መንግስት ካቢኔ ውስጥ በሆን ኖሮ በዓለም ላይ የቀረኝን ብቸኛ ጠንካራ አጋሬን ባልተቸው ነበር ሲሉም አክለዋል። If I was in the cabinet of the Israeli government, I might not be attacking the only powerful ally that I have anywhere left in the entire world. የቫንስ አስተያየት የመጣው እስራኤል በጋዛ በፈጸመችው የዘር ማጥፋት እና በዓለም አቀፍ ደረጃ የኃይል ቀውስ ባስከተለው የኢራን ጦርነት ምክንያት ዓለም አቀፋዊ መገለል በገጠማት ወቅት ነው። በአንጻሩ ታዲያ በዚህ ሳምንት በባህረ ሰላጤው ሀገራት የተጓዙት የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እስራኤል በሊባኖስ የምታካሄደውን ወታደራዊ ዘመቻ በመከላከል ድርጊቱ ለሂዝቦላህ ጥቃቶች የተሰጠ ተገቢ ምላሽ መሆኑን ደጋግመው ገልጸዋል። And I think the Israelis have been clear. They don't have any quarrels with the Lebanese people. They don't have any claims on the territory of Lebanon. ስለ ቫንስ ትችት የተጠየቁት ሩቢዮ ጥያቄውን ወደ ሌላ አቅጣጫ ካዞሩት በኋላ በሳምንቱ መጀመሪያ ላይ በሊባኖስ የሚንቀሳቀሰው ሚሊሻ በእስራኤል የፍተሻ ጣቢያ ላይ የሰነዘረውን ጥቃት አስታውሰዋል። በባህረ ሰላጤው ሀገራት ጉዳይ ላይም በተመለከተ የተለያዩ አይነት መለያየቶች መስተዋላቸው አልቀረም። ቫንስ ከኢራን ባለስልጣናት ጋር ለመወያየት ወደ ስዊዘርላንድ ተጉዘው ነበር። እሁድ ዕለት ለጋዜጠኞች በሰጡት መግለጫ ከኢራን ጋር ስላለው ንግግር ሁኔታ ተስፋ ሰጪ በሆነ ስሜት ተናግረዋል። በተጨማሪም ቀጠናዊ የአረብ ሀገራት ለኢራን መልሶ ግንባታ ፈንድ አስተዋጽኦ ሊያደርጉ እንደሚችሉም ጠቁመዋል። በሌላ በኩል ሩቢዮ የአሜሪካ ኢራን ጊዜያዊ ስምምነት ለቴሄራን በጣም ያደላ ነው ብሎ ለሚሰው አጋሮች የተባበሩት አረብ ኤምሬትስ፣ ኩዌት እና ባህሬን ጥቅማቸው እንደሚጠበቅ ለማረጋገጥ ጎብኝተዋቸዋል። ሰኔ 23 ቀን ሩቢዮ በጉዟቸው ወቅት በባህረ ሰላጤው አጋሮችን ለኢራን መልሶ ግንባታ ገንዘብ እንዲያወጡ እንደማይጠየቁ ገልጸው እንዲህ አይነቱ ዕድል በጣም የራቀ መሆኑን ተናግረዋል። ከሁለት ቀናት በኋላ ከቀጠናው ባለስልጣናት ጋር ባደረጉት ስብሰባ ማንኛውም ስምምነት ከአሜሪካና አጋሮቿ ጥቅምና ደህንነት አንጻር ጥብቅ መሆን እንዳለበት አጽንዖት ሰጥተዋል። ስምምነት የምንፈልግ ቢሆንም በማንኛውም ዋጋ የሚሆን ስምምነት ግን አንፈልግም ብለዋል። በኢራን ጉዳይም በተመለከተ ቫንስ በኢራንና በአሜሪካ መካከል አዲስና የበለጠ የትብብር ግንኙነት ሊኖር ስለሚችልበት ሁኔታ በተደጋጋሚ አንስተዋል። ሁለቱ ተቀናቃኞች ሰላምና ብልጽግናን ለማስፈን አብረው መስራት ይችላሉ ብለዋል። ቫንስ ቀደም ሲል አሜሪካ የኢራንን ባሊስቲክ ሚሳኤል አቅም ለማጥፋት ከገባችው ቃል አፈግፍገዋል። ለአንድ ሀገር እስራኤልም ሆነች ኢራን ራሳቸውን የመከላከል መብት የላቸውም ማለት አንትችልም ብለዋል። ሩቢዮ ግን በበኩላቸው በኢራን ላይ ጠንከር ያለ አቋም ይዘዋል። ሰኔ 24 ቀን እንደተናገሩት ኢራን በሆርሙዝ ሰርጥ ለሚያልፉ መርከቦች ታሪፍ ወይም ክፍያ እንዳታስከፍል አይፈቀድላትም ተብሏል። የአሜሪካ ከፍተኛ ዲፕሎማሲያዊ መሪ ዓርብ ዕለት በሊባኖስ ያለውን ጦርነት ለማቆም ያለመውንና በማዕቀፍ ስምምነት የተጠናቀቀውን የእስራኤል ሊባኖስ ንግግር መርተዋል። ይህ ስምምነት በሊባኖሱ ቡድን ሂዝቦላህ እንዲሁም በደጋፊው ኢራን ውድቅ ተደርጓል። የሊባኖስ እስራኤል ስምምነት የእስራኤል ኃይሎች ከደቡብ ሊባኖስ ስለመውጣታቸው አይናገርም። እስራኤል በአሁኑ ጊዜ የሀገሪቱን 20 በመቶ አካባቢ ተቆጣጥራለች። ቴሄራን በበኩሏ በአሜሪካና በኢራን መካከል የተፈረመው የመግባቢያ ስምምነት በሊባኖስ ያለውን ጠላትነት ለማቆም የሚያስችል አንቀጽ ስላለው አዲስ ስምምነት አያስፈልግም ትላለች። ታዲያ ዋይት ሃውስ ስለ መከፋፈሉ የሚናፈሱ ወሬዎችን በተመለከተ ምን ምላሽ ሰጠ? ዋይት ሃውስ ልዩነቱን መኖሩንም አስተባብሏል። የዋይት ሃውስ ቃል አቀባይ አና ኬሊ ያለው አንድ ካምፕ ብቻ ነው፣ እሱም የፕሬዚዳንት ትራምፕ ካምፕ ነው። መላው አስተዳደርም ኢራን የኒውክሌር መሳሪያ እንዳይታጠቅ ለማድረግ ፕሬዚዳንቱ የሚያደርጉትን ጥረት ሙሉ በሙሉ ይደግፋል ብለዋል። የውጭ ጉዳይ ሚኒስቴር ቃል አቀባይ ቶሚ ፒጎት በሩቢዮና በቫንስ መካከል የውጭ ፖሊሲዎች ልዩነቶች አሉ የሚለው ሐሳብ የሰለቸና የሐሰት ትረካ መሆኑን ገልጸው መላው አስተዳደር 100% ከፕሬዚዳንት ትራምፕ ጎን ተሰልፈዋል ብሏል። የሮይተርስ የዜና ወኪል ዓርብ ዕለት ማለትም ባሳለፍነው ዓርብ እንደዘገበው ሌላኛው የውጭ ጉዳይ ሚኒስቴር ቃል አቀባይ በሊባኖስ ጉዳይ በሁለቱ ባለስልጣናት መካከል ምንም አይነት ልዩነት አለመኖሩን በመግለጽ የአስተዳደሩ ግብ የሊባኖስ መንግስት በሁሉም ግዛቶቹ ላይ ያለውን ሉዓላዊነት መመለስ መሆኑን ተናግረዋል። ሩቢዮ ራሳቸው የእሳቸው አመለካከት ከቫንስ እንደሚለይ አስተባብለዋል።
ሐሙስ ዕለት በአንድ ጋዜጠኛ በኢራን ጉዳይ ላይ ያላቸው አመለካከት ከቫንስ በምን ያህል ደረጃ እንደሚለይ ለቀረበላቸው ጥያቄ ሁለቱም መመሪያ የሚወስዱት ከትራምፕ መሆኑን ተናግረዋል። እዚህ ያለ እያንዳንዱ ሰው ከፕሬዝዳንቱ በስተጀርባ የተሰለፈ ነው ብለዋል። ቫንስ እና ሩቢዮ በትራምፕ አስተዳደር ውስጥ ሁለቱ ከፍተኛ የዲፕሎማሲ ሰዎች ናቸው። ሁለቱ ከታሪክ አኳያ በውጭ ጉዳይ ፖሊሲ ላይ የተለያዩ አመለካከቶችን ያንጸባርቁ ነበር። ባለፈው ዓመት ስልጣን ከመያዛቸው በፊት ቫንስ የውጭ ሀገራት ጦርነቶችን የሰዎችን ሕይወትና ገንዘብ የሚያባክኑ መሆናቸውን በተደጋጋሚ ተቹ ነበር። ሩቢዮ በበኩላቸው በሴኔት ውስጥ በነበሩበት ጊዜ በኢራን በሩሲያና ኩባ ላይ ጠንከር ያለና የፊት ለፊት ግጭት አቋም እንዲወሰድ በመገፋፋት አክራሪ ጦርነት ወዳድ በመሆን ይታወቁ ነበር። ሁለቱም ወገኖች የትራምፕ ተተኪ ሊሆኑ እንደሚችሉ የሚታዩ ሲሆን በሪፐብሊካን ፓርቲ ውስጥ የሃያላንና ተፎካካሪ ወገኖች ውጤቶች ናቸው። በአንድ በኩል የውጭ ሀገር ጣልቃ ገብነትን የሚደግፉ ኒዮ ኮንሰርቫቲቭ ወይም አዲስ ወግ አጥባቂዎች አሉ። በሌላ በኩል ደግሞ የቅርብ ጊዜ የውጭ ሀገራት ጦርነቶች ውድና ግዴለሽ ነበሩ ብለው የሚከራከሩ የሪፐብሊካን መራጮችና የፖሊሲ ባለሙያዎች ይገኛሉ። ወደ ሁለተኛው መረጃ እንተላለፋለን። የአሜሪካ ጠቅላይ ፍርድ ቤት ትራምፕ የዜግነት መብትን ለማስቆም ያስተላለፉትን ትዕዛዝ ውድቅ ማድረጉ ተሰምቷል። In a major decision in the past hour, the United States Supreme Court has just ruled against President Donald Trump's executive order limiting automatic citizenship. As guaranteed under the 14th Amendment, U.S. citizenship is granted to all persons born or naturalized in the United States. Trump had sought to end automatic citizenship for children born to parents in the country illegally or on temporary visas. His earlier executive order was blocked by lower courts, sending the case to the nation's highest court. ከፍተኛው ፍርድ ቤት የ6-3 ውሳኔ ለትራምፕ ትልቅ ሽንፈት ሲሆን በአሜሪካ መሬት ላይ የሚወለዱ ሁሉም ህፃናት በውልደት ዜጋ እንደሚሆኑ በድጋሚ አረጋግጧል። የዩናይትድ ስቴትስ ጠቅላይ ፍርድ ቤት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአሜሪካ ለሚወለዱ ሁሉ የሚሰጠውን የውልደት ዜግነት መብት ለማስቆም ያስተላለፉትን አስገዳጅ ትዕዛዝ ውድቅ በማድረግ ፈርዶባቸዋል። ይህ የ6-3 ውሳኔ በትራምፕ እና በስደት ፖሊሲያቸው ላይ ያረፈ ትልቅ መክሸፍ ነው። ትራምፕ ጥር 20 ቀን 2025 እንደ አውሮፓውያን አቆጣጠር ስልጣን ከያዙ በኋላ ጊዜያዊ ህጋዊ ቪዛ ባላቸው ወይም ምንም አይነት ህጋዊ ሰነድ በሌላቸው ወላጆች በአሜሪካ ውስጥ የሚወለዱ ህፃናት በውልደት የአሜሪካ ዜግነት እንዳያገኙ የሚከላከል አስፈጻሚ ትዕዛዝ ፈርመው ነበር። የ9 ዳኞች ስብስብ ያለው ጠቅላይ ፍርድ ቤት ውሳኔ ታችኛው ፍርድ ቤት የትራምፕ ትዕዛዝ ከአሜሪካ ህገ መንግስት እንዲሁም ቀደም ሲል ጠቅላይ ፍርድ ቤት ከሰጠው ውሳኔ ጋር ይቃረናል ሲል ያስተላለፈውን ብይን ደግፏል። የአብላጫውን ወገን ውሳኔ የጻፉት ዋና ዳኛ ጆን ሮበርትስ የአሜሪካን የውልደት ዜግነት ልምድ ከእንግሊዝ የጋራ ህግ ወይም እንግሊሽ ኮመን ሎው በመነሳት እንደ አውሮፓውያን አቆጣጠር በ1868 የ14ኛው ማሻሻያ መጽደቅና የጠቅላይ ፍርድ ቤትን 1898 የዩናይትድ ስቴትስ እና ዎንኪንግ አርክ ውሳኔ ዋቢ በማድረግ አብራርተዋል። ሮበርትስ በ26 ገጽ የፍርድ ቤት አስተያየታቸው ላይ የትራምፕ አስተዳደር ጠበቆችና የተቃወሙት የጠቅላይ ፍርድ ቤት ዳኞች የቆየውን ህግ በአዲስ መልክ ለመተርጎም ያቀረቡት ማስረጃ በቂ እንዳልሆነ ገልጸዋል። ችግሩ ይህንን እጅግ የተጋነነ አዲስ እይታ የሚደግፍ አሳማኝ ማስረጃ አለመኖሩ ነው ሲሉ ጽፈዋል። የ14ኛው ማሻሻያ አርቃቂዎች ያንን ቃል ኪዳን በዚህ ምድር ላይ ለተወለደ ለእያንዳንዱ ነፃ ሰው ሰጥተዋል ሲሉ አክለዋል። እኛም ዛሬ ያንን ቃል ኪዳን እንጠብቃለን። ከሮበርትስ ጋር ወግ አጥባቂዎቹ ዳኞች ኤሚ ኮኒ ባሬት እና ብሬት ካቫና እንዲሁም ሁሉም የፍርድ ቤቱ ሊበራል ዳኞች ሶኒያ ሶቶማየር፣ ኬታንጂ ብራውን እና ጃክሰን እና ኤሌና ካገን ተባብረዋል። በሌላ በኩል ትራምፕ ውሳኔውን ለሀገራችን በጣም መጥፎ ነው ሲሉ የጠሩት ሲሆን በኮንግረስ ያሉ ሪፐብሊካኖች የውልደት ዜግነትን የሚገድብ ህግ እንዲያወጡ ጠይቀዋል። ሆኖም ግን የህዝብ አስተያየቶች መስጫዎች ለዚህ ህግ ጠንካራ ድጋፍ እንዳለ ስለሚያሳዩ እና የጠቅላይ ፍርድ ቤት ውሳኔም ህገ መንግስታዊ ማሻሻያ እንደሚያስፈልግ ስለሚጠቁም ይህ ለትራምፕ ከባድ ትግል ሳይሆን አይቀርም። ትራምፕ ኮንግረስ ለሀገራችን ውድና ኢፍትሐዊ የሆነውን የውልደት ዜግነትን ለማስቆም ዛሬውኑ ስራ መጀመር አለበት፣ የእኔ ሙሉና ፍጹም ድጋፍ ይኖራቸዋል ሲሉ ጽፈዋል። የትራምፕ አስተዳደር ጠበቆች ሲከራከሩ የአሜሪካ ህገ መንግስት በ14ኛው ማሻሻያ በአሜሪካ ለሚወለዱና
ለግዛቱ ስልጣን ተገዢ ለሆኑት እንደዚሁም ለነሱም ዜግነት የሚሰጠው ወላጆቻቸው የአሜሪካ ዜጋ ወይም ቋሚ ኖሩ ለሆኑ ሕፃናት ብቻ ነው በሚል ነበር። 14ኛው ማሻሻያ በጠባብ መልኩ የተጻፈው አዲስ ነፃ ለወጡ ባሪያዎች ብቻ እንደሆነና በአሜሪካ የሚወለዱትን ሁሉ ለማካተት ታስቦ እንዳልነበረም ተከራክረዋል። በተጨማሪም በ1800ዎቹ መገባደጃ ላይ ከቻይናውያን ወላጆች በአሜሪካ መሬት ላይ ለተወለደው ሰው ዜግነት የሰጠውን የዩናይትድ ስቴትስ ቨርስ ዎንግ ኪም አርክ የጠቅላይ ፍርድ ቤት ውሳኔ ለብዙ አስገራሚ ዓመታት ሲተረጎም እንደቆየው አሁን ያለውን የውልደት ዜግነት ልምድ አያጸናም ሲሉም ተከራክረዋል። ክርክራቸው በአብዛኛው የተመሰረተው ለስልጣን ተገዢ መሆን፣ ተፈጥሯዊ ታማኝነት እና ቋሚ መኖሪያ ለሚሉት ቃላት በተሰጠው ትርጓሜ ላይ ነበር። ሮበርትስ በተሰጡት አስተያየት ኮንግረስ በተለይም የ1952ቱን የኢሚግሬሽን እና የዜግነት አዋጅ ሲያረቅ እነዚህን ቃላት በመተርጎም የውልደት ዜግነትን በመገደብ ሰፊ ዕድል እንደነበረው ጠቅሰዋል። ኮንግረስ ዜግነትን ከእያንዳንዱ ግለሰብ ቋሚ መኖሪያ ጋር ለማያያዝ አስቦ ቢሆን ኖሮ ይህ ደግሞ አንዳንድ ጊዜ ለመወሰን በጣም አስቸጋሪ ጉዳይ ነው፣ ቢያንስ ስለ ጉዳዩ የተወሰነ ውይይት ይደረጋል ተብሎ መጠበቁ ምክንያታዊ ነበር ሲሉ ጽፈዋል። በተጓዳኝ አስተያየት ዳኛ ኬታንጂ ብራውን ጃክሰን 14ኛው ማሻሻያ ለቀድሞ ባሪያዎች ብቻ እንዲያገለግል የታሰበ ነው የሚለውን መከራከሪያ ውድቅ በማድረግ የሕጉ ቋንቋ በአሜሪካ ባህልና ሕግ ውስጥ ቀድሞውኑ የነበሩ የቆዩ መርሆችን የሚያንጸባርቅ ነው ብለዋል። እንዲህ ያሉ ሁለንተናዊ ጥሪዎች ሆን ተብሎ የተደረጉ ምርጫዎች ነበሩ። አዎ ጥቁር አሜሪካውያን ልዩ በደል ደርሶባቸዋል እና አዎ ለነፃነታቸው ከፍተኛ ዋጋ ከፍለው ለህብረቱ ተዋግተዋል፣ ደማቸውን አፍስሰዋል ስትል ጽፋለች። ነገር ግን ልዑካኑ በዚህ ብቻ አላበቁም። ይልቁኑ ቀድሞውን የሀገሪቱን ማንነት እምብርት በሆኑት ሁለንተናዊ መርሆች ሞራላዊና ፖለቲካዊ ኃይል ላይ ተመስርተዋል። ወግ አጥባቂው ዳኛ ክላረንስ ቶማስ በተቃውሞ አስተያየታቸው የአብላጫው ወገን ታሪካዊ ዘገባ ትክክል አይደለም በማለት 14ኛው ማሻሻያ ለፖለቲካዊ ዓላማዎች ውጪ ውለዋል ብሏል። ፍርድ ቤቱ ዛሬ የፕሬዝዳንቱን ትዕዛዝ የውጭ ሀገር ጊዜያዊ ጎብኚዎችና ህገወጥ ስደተኞች ሌሎችን ዜግነት የሚያገለግለውን በግልጽ ህገ መንግስታዊ አይደለም በማለት ያልተለመደ እርምጃ ወስደዋል ሲሉ ጽፈዋል። ፕሬዝዳንቱ ትዕዛዝ በርካታ ሊተገበሩ የሚችሉባቸው መንገዶች ከዜግነት አንቀጹ የመጀመሪያ ታሪካዊ ትርጉም ጋር የሚስማሙ በመሆናቸው ውሳኔውን በአክብሮት እቃወማለሁ ብለዋል። ወግ አጥባቂዎቹ ዳኞች ሳሙኤል አሊቶ እና ኒል ጎርሰችም የተቃውሟቸውን አስተያየት ጽፈዋል። ካቫና ከአብላጫው ወገን ውሳኔ ጋር ቢስማማም የትራምፕ አስፈጻሚ ትዕዛዝ የአሜሪካን ህገ መንግስትን ይጥሳል ብሎ እንደማያምን፣ ነገር ግን ከኢሚግሬሽንና ዜግነት አዋጅ ጋር እንደሚቃረን ገልጿል። ኮንግረስ በሀገሪቱ ውስጥ በህገ ወጥ መንገድ ወይም በጊዜያዊነት ለሚገኙ የውጭ ሀገር ዜጎች ለሚወለዱ ልጆች የውልደት ዜግነት ልዩ ሁኔታዎችን የሚደነግግ አዲስ ህግ ማውጣት ወይም ማሻሻል ይችላል ሲል ጽፏል። ነገር ግን ኮንግረስ እስካሁን ይህን አላደረገም ብሏል። የማክሰኞ ውሳኔ ትራምፕ ሁሉንም የኢሚግሬሽን አይነቶች ለመለወጥ በሚያደርጉት ሰፊ ጥረት ውስጥ ይህንን አስፈጻሚ ትዕዛዝ ለመተግበር ላደረጉት ሙከራ ትልቅ ሽንፈት ነው። ፍርድ ቤቱ ባለፉት ሳምንታት ለፕሬዝደንቱ በርካታ ኢሚግሬሽን ድሎችን ሰጥቶ ነበር። ከእነዚህም መካከል በችግር ውስጥ ካሉ ሀገራት የመጡ ነዋሪዎች የሚሰጣቸውን ልዩ ህጋዊ ስደተኛ ስታተስ ወይም ቴምፖራሪ ፕሮቴክትድ ስታተስ እንዲያቆሙ መፍቀዱና ጥገኝነት ጠያቂዎች አሜሪካ መሬት ላይ እንዳይረግጡ በአካል የመከልከል አወዛጋቢ ስልትን መፍቀዱ ይገኙበታል። የጉዳዩን ትልቅነት የሚያሳየው ትራምፕ በሚያዝያ ወር መጀመሪያ ላይ በተደረገው የቃል ክርክር ላይ መገኘታቸው ሲሆን ይህም በስራ ላይ ያለ ፕሬዝዳንት በጠቅላይ ፍርድ ቤቱ ንቁ ክርክር ላይ ሲገኝ የመጀመሪያው ያደርገዋል። የሰብአዊ መብት ተሟጋች ቡድኖች የፍርድ ቤቱን ውሳኔ አወድሰዋል። የጉዳዩን ክርክር በጠቅላይ ፍርድ ቤት የመሩት የአሜሪካ ሲቪል መብቶች ህብረት ወይም ACLU ጠበቃ ሴሲሊያ ዋንግ ራሷም የውልደት ዜግነት ያገኘች እና ያላት ነች፣ ውሳኔውም መሰረታዊ የአሜሪካን ቃል ኪዳን በድጋሚ ያረጋግጣል፣ እዚህ ከተወለድክ አንተ ዜጋ ነህ ብላለች። ACLU እና ሌሎች ቡድኖች ውሳኔው ለትራምፕ ወገን ቢሆን ኖሮ ሰፊ መዘዝ ይኖረው እንደነበርና በአሜሪካ ውስጥ አዲስ ሀገር አልባ ማህበረሰብ እንደሚፈጠር አስጠንቅቀው ነበር። የማይግሬሽን ፖሊሲ ኢንስቲትዩት እና የፔን ስቴት ዩኒቨርሲቲ ባለፈው ዓመት ግንቦት ወር ላይ ባወጡት ጥናት መሰረት በትራምፕ ትዕዛዝ ስር በየዓመቱ ወደ 255,000 የሚጠጉ ህፃናት ያለ ዜግነት በአሜሪካ ይወለዱ የነበረ ሲሆን ይህም እንደ አውሮፓውያን አቆጣጠር በ2045 ህገወጥ የነዋሪዎች ቁጥርን በ2.7 ሚሊዮን ይጨምረው ነበር። ጥናቱ ትዕዛዙ ራሱን የሚቀጥል የብዙ ትውልድ ዝቅተኛ የህብረተሰብ ክፍል ወይም አንደር ክላስ ይፈጥራል። በአሜሪካ የተወለዱ ነዋሪዎች ወላጆቻቸውንና
አልፎ ተርፎም በጊዜ ሂደት የአያቶቻቸውን እንዲሁም የቅድመ አያቶቻቸውን ማህበራዊ ጉድለት እንዲወርሱ ያደርጋል ሲል አስጠንቅቋል። ለዛሬ ይዤላችሁ የቀረብኩት ይህንን ይመስላል። ይህ ሰሞነኛ ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው በሌላ አበይት ጉዳዮች ተመልሰን እንመጣለን። መልካም ጊዜ